ያሽሙር አይደለም ምን እውነት ነው የተናገረው ተረጋጋን ስነ ስርዓት ያዝ አሊዝም የጭቅጭቁ ስብሰባ የኢትዮጵያ መብራት ኃይል አገልግሎት ሚኒስቴር የህዝባችንን መብራት አገልግሎት እርካታ ለማወቅና አስተያየት ለመቀበል በዛሬው ዕለት ስብሰባ አካሂዷል። የኢትዮጵያ መብራት ኃይል አገልግሎት ሚኒስቴር አቶ ዘላለም ቡግልም በተቻለን አቅም ህዝባችንን እየጎዳን ህዝባችንን እያገለገልን ነው ሲሉ ተናግረዋል። እኛ እንግዲህ በቻልነው መጠን ህዝባችንን እያገለገልን እንገኛለን። ምን ይስተካከል የሚለው ነገር እንዲነግሩን እንፈልጋለን። እንዲሁም የአገልግሎት እርካታችሁ ምን ያህል ዲግሪ ነው የሚለው ነገር ማወቅ አለብን። በዚህ ጉዳይ ላይ እንወያያለን ማለት ነው። የመጀመሪያ ሐሳብ አቶ ዘላለም ቡግልም አመሰግናለሁ። በቅድሚያ እናንተ የአገልግሎት እርካታ ከኛ መጠየቃችሁ እጅግ በጣም ድፍረት ነው። የመብራት ክፍያው ዕለት እንዳቦ ሸማኔ እየሮጣችሁ መብራት ጠፋ ኑና አስተካክሉ ስንላችሁ እንደ ኤሊ ትዘገያላችሁ። ምን ማድረግ ይሻላል? እሺ ቀጣይ። እሺ አመሰግናለሁ። የመብራት አገልግሎት ጥሩ ጎን የምንለው ሰው በመብራት አይሞትም። አንድ ተስፋ የቆረጠ ሰው በመብራት ልሙት ቢል መብራቱን ሲጠብቀው ወዲያው ይጠፋል። ይሄ ጥሩ ነው። ቢያንስ ህዝባችን በመብራት አይሞትም። እንግዲህ በመብራት ጉዳይ ወይ መብራት የለም በሉንና አርፈን እንቀመጥ። መብራት ከሚመጣበት ቀን ይልቅ የሚጠፋበት ቀን ይበልጣል። አንድ ቀን ራት እየበላን መብራት ጥፍት አለ። እኔ ወጡን እያየሁ ነው መብራት የምፈልገው። እሺ ሌላ ሐሳብ? እሺ የመብራት አገልግሎት በጣም የሚያረካ ነው፣ ግን መብራት የለም። ምን ማለት ነው? ምን አይነት አሽሙር ነው? ያሽሙር አይደለም ምን እውነት ነው የተናገረው ተረጋጋን ከዚህ ወዲያ ምን ይመጣል? እዛ አሽሙር ያስፈልግማ። ሐሳብ እንድናገራለን እኛ ሐሳብ እንቀበላለን። ከዛ የሚፈለገው ነገር ይደረጋል እንጂ ሐሳብ ምናምን እዚህ ጋር ማሻበሩ ምናምን ነገር በጎኑስ ማውራት አያስፈልግማ። እዚህ መብራት ካለ አገልግሎቱ ተረካለ፣ ከሌለ አረካም። ሳይኖር መርካት አይቻልም። ስነ ስርዓት ያዝ አሊዝም ከዚህ ወዲያ ምን ይመጣል? ይጥፋ ቡግልም ይሙት ስነ ስርዓት ያዝ። ሙሉ በሙሉ ነው የማጠፋው። እናንተ መንደር አጥፋው። ኖሮም አልጠቀመ ሲጀመር ማለት ነው። እድሜ ለሻለ አይ አትጠራጠር። ይጋበዛል እንዴ? ስምህ ራሱ ዘላለም ቡግልም ምን ይሰራል? ይሄ አላባሰው እንዴ? የታችኛው መንደር ላይኛው መንደር ቡግልም ይሙት አጠፋው።